ዛሬ የምታዩን ሰዎች ያለ ምክንያት ይህ ቪዲዮ ወደ እናንተ አልመጣም። እግዚአብሔርን ነው የምላችሁ። ይህንን ቪዲዮ የተመለከተ ሰው ሁሉ ተስፋው ይታደሳል። ምንድነው ተስፋ ያስቆረጣችሁ? በምንድነው ተስፋችሁን ያጣችሁት? የምትፈልጉት ራዕይ ነው ብላችሁ ይኖራችሁለትን ነገር ሳታገኙት እድሜያችሁ ሄደ ያለፈባችሁ መሰላችሁ? ወይስ ከናንተ አጠገብ የነበሩ ጓደኞቻችሁ፣ ዘመዶቻችሁ፣ ጎረቤቶቻችሁ በእናንተ እድሜ ያሉ ሰዎች ተሳካላቸውና እናንተ ምንም ነገር ሳታገኙ ቀራችሁ? ወይስ በፊት ከናንተ ጋር የነበረ ነገር አሁን እጃችሁ ላይ የለም? ሀብት ሊሆን ይችላል፣ የፍቅር ህይወት ሊሆን ይችላል፣ ቤተሰብ፣ እናት፣ አባት፣ እህት፣ ወንድም፣ ጓደኛ ሊሆን ይችላል። በፊት የነበራችሁ ነገር በማጣታችሁ ነው ተስፋ የቆረጣችሁት? ወይስ አሁን ያላችሁበት ፈተና ከበዳችሁ? ወይስ ኃጢአቴና ስራዬ ከእግዚአብሔር ጋር አቆራርጦኛል ብላችሁ ታስባላችሁ? ምንድነው ተስፋ ያስቆረጣችሁ ነገር? በምንም ነገር ተስፋ ቁረጡ፣ ነገር ግን እግዚአብሔር ያስባችኋል። መጽሐፍ ቅዱስ ላይ እግዚአብሔርን ማሰብ ተብሎ የተበላሸ ታሪክ የለም። ተስፋ የቆረጥከው ካሁን በኋላ ላሳካው አልችልም ብለህ ከሆነ ሳራ ማህፀኗ ልጅ ማቀፍ በማይችልበት ሰዓት እግዚአብሔርም ሳራን አሰባት አለ። እግዚአብሔር ባሰባት ቅስፈት ሳራ ልጅን ታቀፈች። የእድሜዋ ሂደት የእግዚአብሔርን ስራ አልከለከለውምና። ወይስ አጠገባችሁ ያሉ ሰዎች ወይም ደግሞ ጓደኞቻችሁ ተሳካላቸው፣ እናንተ ብቻ ሳይሳካላችሁ ቀራችሁ? ይገርምሃል፣ ሐና በፊት ለፊቷ ፍናና ትቆም ነበር። ፍናና ደግሞ 7 ልጆች ነበራት። ሐና ግን ምንም ልጅ አልነበራትም። እግዚአብሔር ሐናን አሰባት። እግዚአብሔር ሐናን ባሰባት ማግስት ሳሙኤል ተወለደ። ከነበሩት 7 ልጆች በላይ መጽሐፍ ቅዱስ ላይ ትልቅ ታሪክን ሰርቶ ያለፈው ምንም ልጅ ያልነበራት የሐና ልጅ ሳሙኤል ነበር። እግዚአብሔር ያስብሃል ማለት ትልቁን ነገር በእጅህ ይሰጥሃል ማለት ነው። ሰው ተሳክቶለታል ማለት አንተ አይሳካልህም ማለት አይደለም። እግዚአብሔር ያሰበ ጊዜ ከማንም የተሻለ ነገር በእጅህ ይገባል። ወይስ የነበረ ሀብት፣ እጮኝነት፣ ቤተሰብ፣ የተለያየ ነገር ከእጅህ አሁን ላይ ላይኖር ይችላል፣ ግን ጠፍቶ ይቀራል ማለት አይደለም። ኢዮብ ልጆቹ እጁ ላይ የነበረው ሀብት እንዳለ በቅስፈት ጠፋ፣ ግን እግዚአብሔር ደግሞ ኢዮብን አሰበው፣ ቀድሞ ከነበረው በላይ ባረከው ይላል መጽሐፍ። ይኸውልህ እጅ ላይ የነበረው ነገር ጠፍቷል ማለት ከዛ በላይ በረከት እግዚአብሔር አይባርከም ማለት አይደለም። እግዚአብሔር ከበፊት በላይ አሁን ይባርካችኋል። መቼ? ያስባችሁ ሰዓት። ደሞም ያስባችኋል። ደሞ ሌላ አሁን ያላችሁበት መከራና ስቃይ ከናንተ ላይ አልወርድ ብሏችሁ ይሆናል ተስፋ የቆረጣችሁት። አንድ ነገር ላስታውሳችሁ፣ ኖህ በመርከብ ተጭኖ እሱና እንስሳዎቹ ተጭነው በሚሄዱበት ሰዓት ውሃው ሞልቶ ነበር። ምድርን መርገጥ አይችሉም ነበር። እግዚአብሔርም ኖህን አሰበዋል። እግዚአብሔር ኖህን ባሰበበት ቅስፈት ውሃው መጉደል ጀመረ። ይኸውልህ ድልህን ታገኘዋለህ። ፈተና ይቀላል። ያለህበት ችግር እግዚአብሔር ያሰበ ሰዓት ይጎላል። ወይስ ኃጢአትና በደሌ ከእግዚአብሔር ጋር አቆራርጦኛል ለዛም ተስፋ ቆርጫለሁ ብለህ ታስባለህ? ትዝ ይልሃል መጽሐፍ ቅዱስ ላይ ሳምሶን እግዚአብሔርን ካለመታዘዙ የተነሳ በጠላቶቹ እጅ ተላልፎ ተሰጥቶ ነበር። ጠላቶቹ ተጫወቱበት፣ የሚፈልጉትን አደረጉት።